ሰላም ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ የበዛ ይሁን። ደህና ናችሁ? ተጠፋፋን ቤተሰብ። ሰሞኑን ቪዲዮ አልሰራውም። ያው ቪዲዮ ከሰራው ቆየው እና እንደተለመደው ስለ ዩቲዩብ ደንብና መመሪያ በተለይ ከዚህ ከሞኔታይዜሽን ጋር ተያይዞ አንዳንድ ሰሞነኛ የሆኑ ክስተቶችን መሰረት አድርጌ ነው የሆነች መልእክት ለማስተላለፍ አስቤ የተከሰትኩት ማለት ነው። ምንድን ነው መሰላችሁ? ሞኔታይዜሽን እየተነሳ ነው። ሞኔታይዜሽን ወይም አድሰንስ ካንስል እየተደረገ ነው ሰሞኑን ማለት ነው። ምንድን ነው ይሄ? ከዩቲዩብ ደንብና መመሪያ አንጻር ወይም የመመሪያ ጥሰት ኢንቫሊድ ክሊክ አክቲቪቲ የሚባል አለ። ኢንቫሊድ ክሊክ አክቲቪቲ ማለት ምንድን ነው? ምን ያካትታል መሰላችሁ? በውስጡ በራሳችን ስልክ ወይም በራሳችን ዲቫይስ የራሳችንን ቪዲዮዎች ስናይ እንዲሁም በራሳችን ዲቫይስ ወይም በራሳችን ስልክ ኮምፒውተር ወይም ላፕቶፕ ሊሆን ይችላል የራሳችንን ማስታወቂያዎች ስናይ ይሄ በዩቲዩብ ደንብና መመሪያ መሰረት በጥብቅ የተከለከለ ነው። ስለዚህ ብዙዎቻችሁ ይህን ነገር ካለማወቅ እንዳትሳሳቱ። ሰሞኑን ያው የበርካታ ሰዎች አድሰንስ እየተሰረዘ ነው የሚገኘው። እንዳልኳችሁ የራስን ቪዲዮ በማየት ማለት ነው። ስለዚህ ይህን አታድርጉ። ሌላው በር እዩልኝ፣ ማስታወቂያ እዩልኝ ምን አይባልም፣ አትበሉ እንደሱ። አንድ ኮንቴንት ክሬተር ማድረግ ያለበት የሆነ ርዕስ ይዞ ወይም ፕሮግራም ይዞ እንግዲህ ኮንቴንት ክሬተር ማለት ዩቲዩብ ቻናል ሲከፍት አንድ ሰው ወይም ቻናል ሲኖረው በዚያ ቻናል የሚያስተላልፈው ቁም ነገር ሊኖረው ይገባል። ወይም ቪዲዮዎች ሲሰራ ምን ነገር ለማህበረሰቡ ለማስተማር ነው? ማዝናናት ነው? የህይወት ክህሎት ነው? ፖለቲካ ነው? ሃይማኖታዊ ይዘት ነው? ባህል ነው? ምንድን ነው? ስለዚህ ዲስክራይብ ያደረገው ነገር ኦልሬዲ አለ። ስለዚህ በዚያ ዙሪያ የማህበረሰቡን ንቃተ ህሊና ያሰፋሉ ብሎ ያሰባቸውን ነገሮች ቁም ነገር አዘል ነገሮች ያው ለማህበረሰቡ ተደራሽ የምንሆን ነገሮች መናገር ነው እንጂ ከዚያ ውጭ ያሉ ነገሮች ክልክል ናቸው። ያንን ስትናገሩ ሰዎች ይከተሏችኋል። ቪዲዮአችሁ ከተመቻቸው እናንተ እዩልኝ ማለት አይጠበቅባችሁም። ቪዲዮአችን እንዲታይ ከፈለግን ጥሩ ተምኔል የምናስተላልፈው ነገር ቁም ነገር አዘል ሰዎች ሊያዩት የሚችሉት ነገር አድርገን ያው የቪዲዮ ዝግጅት ይታወቃል። ላይቭ ላይ ኢንተርቴኒንግ የሆነ በደንብ ተዝናኖት የተሞላበት የቀጥታ ስርጭት ማከናወን በዚህ መልኩ ኦዲየንሳችንን ማብዛት እንጂ በግድ እያስገደድን እዩልኝ እንዲህ አድርጉልኝ በዩቲዩብ የተከለከለ ነው። ስለዚህ ቪዲዮ እዩልኝ፣ እንደማመር የመሳሰሉ ነገሮች አሁን የሰብ ፎር ሰብ ደምረኝ ልደምርህ በጣም ስህተት ነው። ይህንን ነገር በተቻለ መጠን ለማስወገድ እንሞክር። ዩቲዩብ ከጊዜ ወደ ጊዜ ደንብና መመሪያዎቹን እያጠበቀ ስህተት በሚፈጽሙ አካላት ላይ ደግሞ የማያዳግም እርምጃ እየወሰደ ስለሆነ ከእንደዚህ አይነት ቅጣቶች ራሳችንን እንጠብቅ ለማለት ነው። እና ዛሬ በዋናነት ይችን ቪዲዮ እንዳዘጋጅ ምክንያት የሆነኝ ነገር ኢንቫሊድ ክሊክ አክቲቪቲ ኤንድ አዘር ፖሊሲ ቫዮሌሽንስ በሚል ሁለት ቻናሎች ሞኔታይዜሽናቸው ተነስቶ አድሰንሳቸው ካንስል ተደርጎ ስለ ላኩልኝ ነው ስክሪንሻት አድርገው እና እነዚህ ሁለት እህቶቻችን ላይ የደረሰ ነገር ሌሎቻችሁም ላይ ከመድረሱ በፊት ይህንን ቪዲዮ የምታዩ አካላት ከዩቲዩብ ደንብና መመሪያ አንጻር ስራችሁ እንድትሰሩ ለማለት ነው። ጥንቃቄ እንድታደርጉ ነው። የጥንቃቄ ነው። መጠንቀቅ ያስፈልጋል። አንድ ስራ ሲሰራ ደንብና መመሪያ ተገቢ ፕሮሲጀር ተከትለን ስራችንን ካላከናወንን በስተቀር ተቋም ነው። ተቋሙ ደንብና መመሪያ ይኖረዋል። ስለዚህ እነዚህ ደንብና መመሪያዎች ጥሰት ካለ ቻናላችን ላይ
ቻናላችን ተርሚኔት ሊደረግ ሁሉ ወይም ሊታገድ ሁሉ ይችላል ማለት ነው። እና የደንብና መመሪያ ጥሰት እንዳትፈጽሙ ተጠንቅቃችሁ ስሩ ለማለት ነው። በዋናነት ይሄ ነው። ስለዚህ መጠንቀቅ ያስፈልጋል። ከዚያ ውጭ ሞኒ ያልሆናችሁም ያው በተደጋጋሚ የምናገረው ነው። ደምረኝ ልደምርህ አይነት ነገር አታድርጉት። ሰዓት ለማየት በራሳችሁ ስልክ አትዩ። በነገራችን ላይ በራስ ስልክ ቴክኒካሊ አርቲፊሻል በሆነ ሁኔታ ሰዓት ለመጨመር ተብሎ እና ቪው ለመጨመር ተብሎ የራስ ቪዲዮ በራስ ስልክ አይታይም። ይሄ ትልቅ ስህተት ነው። እኛ እኮ ያዘጋጀነው ለእኛ አይደለም እኮ ያዘጋጀነው እኮ ለኦዲየንስ ነው፣ ለሌላ ሰው ነው። ስለዚህ አሰራሩን በደንብ ማወቅ ያስፈልጋል። ዩቲዩብ ሰም ፓርት ለራሱ የተወሰነ ፓርት ደግሞ ለኮንቴንት ክሬተሩ ሲከፍል የቢዝነስ ተቋም ነው። ስለዚህ ሌላ ሰው ላይ ተደራሽ እንዲሆን ነው፣ እንዲሰፋ ተደራሽ እንዲሆን ነው እንጂ ራሳችን እየደጋገምን አርቲፊሻል በሆነ መንገድ የኛን የራሳችንን ቪዲዮ እንድናይ አይደለም። እሱ ስህተት ነው። ስለዚህ እንዲህ አይነት ነገሮችን አታድርጉ። ጀማሪዎችም አሁን ሰዓት ቀነሰብኝ ምናምን የምትሉ ብዙ ልጆች አላችሁ። አንዱ ሰዓት የሚቀንስበት ምክንያት ከዚህ አንጻር የራሳችንን ቪዲዮ በራሳችን ስልክ ኢሜል ቀይራችሁ ቢሆን ራሱ ወይም በሌላ ዲቫይስ ቢሆን ተመሳሳይ አይፒ አድሬስ ወይም ኢንተርኔት ፕሮቶኮል አድሬስ ወይም ደግሞ ዋይፋዩ ማለት ነው ያውቀዋል። የጎግል ኩባንያ ነው። ይህንን ማምለጥ አይቻልም። ማጭበርበር፣ አታሎ ማለፍ ምናምን የማይታሰብ። ስለዚህ ደንብና መመሪያውን ጠብቆ መስራት እንጂ አይ ኢሜል ስለቀየርኩ ያውቀውም አይፒ አድሬሱን ዲቴክት አያደርገውም እንዳይመስላችሁ። አይ አንዴ ስታሰሰሩ ሌላ ጊዜ ቻናላችሁ አጋጣሚ ኢቫሉዌት ቢደረግ ወይም ኦቨርቪው ቢደረግ የማይገኝ እንዳይመስላችሁ። አንድ ይሄ ነው። ይሄን አድርጉ። ሌላው ደግሞ የሰው ሙዚቃ፣ የሰው መዝሙር ምናምን ስቲል የምትጭኑ ልጆች እያየሁ ሾርት ላይ ሞኔታይዜሽን ይከለክላል። ሪዩዝድ ኮንቴንት ነው የሚለው። ከቲክታክ ወይም ከዩቲዩብ ላይ አፕሎድ አድርጋችሁ ዳውንሎድ አድርጋችሁ ወስዳችሁ እናንተ ቻናል ላይ የምትሰቅሉ ልጆች አላችሁ። እሱን አስወግዱ በተቻለ መጠን። ምንም አይጠቅምም። የሰው ነገር አይደግፍም። ስለዚህ በኋላ ለሞኒ አፕ ላይ ስታደርጉ በእርግጥ በኋላም ዲሌት መደረግ ይችላል። እሱ ግን ሲጀመር ለምን የራሳችሁን ነገር አትቀርጹም እንዴ? ምን ያደርግላችኋል? ቻናላችሁ ጋር ሰስቴን የማያደርግ ነገር ለምን ትሰቅላላችሁ? እና ይሄንን አድርጉ። ይችን መልእክት ለማስተላለፍ ነው የተከሰትኩኝ። በጥንቃቄ ለመስራት እንሞክር። እየተወያየን የተደጋገፍን የምታውቁትን ነገር ቻናላችሁ ላይ እንደዚህ በመስቀል ሌሎች እንዲማሩበት አድርጉ። መልካም ጊዜ ይሁንላችሁ። በያላችሁበት ሁሉ መልካም ይግጠማችሁ።